ታሪክ በድንጋይ ላይ ሲጻፍ ዘመናት አይሽሩትም ይባላል። ነገር ግን ያ የተጻፈበት የክብር ማህተም ከስሩ ተነቅሎ በባዕድ ምድር አደባባይ ለትዕይንት ሲቆም ምን ይባላል? 1700 ዓመታትን የተሻገረው የሀገራችን ዋልታ በሮማ አደባባይ እንደ ምርኮኛ ሲቆም ብዙዎች በዘመናት ብዛት ረሱት። የፖለቲካ ዙሪትም ችላ አለው። ነገር ግን በ1913 ዓመተ ልደት በታሪካዊቷ የወሎ ምድር የተወለዱ አንድ ጽኑ ሰው ያንን ባዶ ቦታ በልባቸው ውስጥ እንደ ትልቅ የሀገር ቁስል ተሸክሞት ኖሩ። እርሳቸው የኢትዮጵያ የባህል ዲፕሎማሲ አውራ፣ የሉዓላዊነት ዘብ ፊታውራሪ አመዴ ለማ ነበሩ። በ1948 የፓርላማ አባል ሆኑ። በዚያ በአፄ ኃይለ ሥላሴ ዘመነ መንግስት ፊታውራሪ አመዴ ለባለስልጣናት እውነትን መናገር እውነተኛ አመራር ነው የሚል የጸና መርህ ነበራቸው። በፓርላማ ውስጥ ከጃንሆይ ጋር በሀሳብ ይከራከራሉ። የውጭ ብድርና ዕዳ ሀገራችንን እንዳያቆስል በድፍረት ይቃወሙ ነበር። በዚህ ጽኑ አቋማቸው ምክንያት የእስርን መራራ ጽዋ ቀምሰዋል። ነገር ግን ትልቁ ቁስላቸው የአክሱም ሐውልት ነበር። ጣሊያን በውል ስምምነቱ መሰረት የዘረፈችውን ንብረት እንድትመልስ ቢፈረድባትም የአክሱም ሐውልት ግን ተረስቶ ነበር። ፊታውራሪ አመዴ ግን አልረሱትም። ፓርላማውን በታላቅ ድምፅ አናወጡት። የሀገራችን ማህተም የት አለ አሉ። ያ ድምፅ የአንድ ወቅት የተቃውሞ ጩኸት ብቻ አልነበረም። ከ40 ዓመታት በላይ የሚዘልቅ ታላቅ የትውልድ ትግል፣ የተተኮሰ የነፃነት ጥይት እንጂ። መንግስታት ተቀያየሩ፣ ስርዓቶች ወደቁ፣ ተነሱ። ፊታውራሪ አመዴ ግን በተለያዩ 3 መንግስታት ውስጥ በክብርና በጽኑ መርህ እያገለገሉ ዓላማቸውን አላጠፉም። ድንቅ ማንነታቸው የሚጀምረው እዚህ ጋር ነው። እሳቸው እምነታቸው ኢስላም ነበር። ነገር ግን ለአክሱም ሐውልትና በጣሊያን ለተዘረፉት የኦርቶዶክስ ቤተክርስቲያን ንዋየ ቅድሳት ለመመለስ ሌት ተቀን ተሟገቱ። በ1984 የአክሱም ሐውልት አስመላሽ ኮሚቴም በሰብሳቢነት መሩ። ትግሉ የጦር መሳሪያ አልነበረም፣ የትዕግስት የህግና የሞራል የበላይነት ትግል እንጂ። ህዝቡን በካርቶን ባርኔጣ አደባባይ አውጥተው ያሰሙት ድምፅ ከሮም ቤተ መንግስት ደጅ አልፎ በተባበሩት መንግስታት ድርጅት አዳራሽ ውስጥ በኃይል አስተጋባ። ነገር ግን የእርሳቸው ታላቅነት በድንጋይ ሐውልት አስመላሽነት ብቻ አላበቃም። ከድንጋይ ሐውልት ይልቅ የሰው ልጅ ልብ ይበልጣልና በ2000 የሀገራችን በፖለቲካ ውጥረት ስትናወጥ የሀገር ሽማግሌዎች ምክር ቤት በመቀላቀል ሌላ ታሪካዊ ዕዳ ለመክፈል ተነሱ። በፖለቲካ ምክንያት ታስረው የነበሩ የቅንጅት መሪዎች እንዲፈቱ በከፍተኛ የሞራል ልዕልና አደራደሩ። ሰላምንና እርቅን ሰበኩ። ፊታውራሪ አመዴ ለማ 10 ልጆችን 34 የልጅ ልጆችን እና 6 የልጅ ልጆችን አፍርተዋል። በ89 ዓመታቸው ከዚህ ዓለም በሞት ተለዩ። አላህ ማረፊያቸውን ጀነቱል ፊርደውስ ያድርግልን፣ አሜን። ስጋቸው ቢቀበርም ስማቸው ግን እንደ አክሱም ሐውልት ጸንቶ ይኖራል። ምክንያቱም እሳቸው በግል ህይወታቸው ውስጥ የሀገርን ክብር፣ የትውልድን አደራና የሰላም ዋጋ አስቆጥረው ኖረዋል። የአክሱም ሐውልት ዛሬም ቆሟል። ፊታውራሪ አመዴ ለማም አሻራን በዚሁ በኢትዮጵያ ውስጥ ለዘላለም በክብር ቆሞ ይኖራል። የዚህም ቪዲዮ ሀሳብ መረጃ እንዳሰባስብ ያገዘኝን የሁልጊዜ ተባባሪን የአንትሮፖሎጂ የፒኤችዲ ተመራማሪ መሐመድ አወል ሀጎስን ከልብ አመሰግናለሁ። ይህ ፖለቲካሊ ሙስሊማን ክብር ለሀገር ባለውለታዎች። ይህን ታሪካዊ ቪዲዮ ከወደዱት ቻናሉን ሰብስክራይብ በማድረግና ሀሳቡን በኮሜንት በማጋራት ለሌሎች ያጋሩ። እኔ ዘቢባ ሀሰን መሐመድ ነበር። ሰላም።